በብዛት ከፎሬክስ ትሬደሮች ከሚደርሰኝ ጥያቄ አንዱ ባክ ቴስት ሳረግ ፕሮፊታብል አይደለሁም ግን ላይቭ ማርኬት ላይ ኤክስኪዩት ሳረግ ፕሮፊታብል ነኝ የሚል ነገር ነው። ይሄ ኖርማሊ ሀፕን የማድረጉ ነገር ራሱ ሬር ነው። ምክንያቱም ባክ ቴስት ስታረጉት የማይሰራ ሲስተም ላይቭ ላይ አምጥታችሁት ሊሰራ አይችልም። ግን እንደዚህ አይነት ነገር የሚፈጠረው ለምንድን ነው? ባክ ቴስት ያረጋችሁበት ጊዜ ወይም ባክ ቴስት ያረጋችሁት ወር ወይም ሳምንት በጣም ትንሽ ነው ማለት ነው። ስለዚህ እናንተ ባክቴስት በምታደርጉበት ጊዜ ማርኬት ኮንዲሽኑ ልክ አይደለም። ለምሳሌ ኢሌክሽን ሲዝን ከሆነ ወይም ደግሞ ከእናንተ ሲስተም ጋር በጣም ሎ ፕሮባቢሊቲ የሚባለውን ሴታፖች ፎርም የሚያደርግ ወር ከሆነ እንደዚህ አይነት ነገር ይፈጠራል። ላይቭ ላይ ስትመጡ ደግሞ ላይቭ ላይ ደግሞ ቴስት እያደረጋችሁት ወር ለእናንተ ሲስተም በጣም ፐርፌክት የሚባለው ወር ሊሆን ስለሚችል ነው እንደዚህ አይነት ኮንዲሽን ሊፈጠር የሚችሉ። ስለዚህ እንዴት እንቅረፍ ይሄንን ነገር ካላችሁ ባክቴስት ስታደርጉ ሚኒመም 3 ወር ዳታ ባክቴስት አድርጉ። ለምሳሌ በኪው ከፍላችሁ ኪው1 ኪው2 ኪው3 ኪው4ን ለየብቻቸው ቴስት ብታረጓቸው ሞር አሪፍ ነው ማለት ነው። ግን ሁሉን የአንድ ዓመት ዳታ ቴስት ማድረግ የማትችሉ ከሆነ አትሊስት ዘ ላስት 3 መንዝስ ዳታ በደንብ ባክቴስት አድርጎ እዛ ላይ ግን ሲስተማችሁ የማይሰራ ከሆነ ስቲል ሲስተማችሁ ችግር ስላለበት ነው። ጀስት ላይቭ ላይ መታችሁ እድለኛ ስለሆናችሁ ነው የሚሆነው እንጂ ባክቴስት ስታደርጉት እያልሰራላችሁ ከሆነ ስቲል ላይቭ ላይ መታችሁ ይሰራል ብላችሁ እንዳትጠብቁ።